አገሪቱ በኃጢአት ተውጣለች። ሕዝቡ የሰማይና የምድር ፈጣሪ የአብርሃም የይስሐቅና የያዕቆብን አምላክ ትቶ በሰው እጅ ወደ ተሰራው በዓል ለተባለ ጣዖት ይሰግድ ነበር። የዚህ ሁሉ ጥፋት ራስ የነበሩት ደግሞ ንጉሥ አክዓብና ሚስቱ ንግሥት ኤልዛቤል ነበሩ። በዚህ ሁሉ ተስፋ አስቆራጭና ጨለማ መካከል ግን እግዚአብሔር አንድ የብርሃን ነበልባልን አስነሳ። እርሱም ኤልያስ ነበር። ኤልያስ ማለት እግዚአብሔር አምላኬ ነው ማለት ነው። ስሙ ማንነቱን ይናገራል። በወጣትነቱ ወደ ገዳም ገብቶ በጾምና በጸሎት እየተጋደለ ያደገ፣ ከሰው ይልቅ ከእግዚአብሔር ጋር መነጋገርን የሚመርጥ ብቸኛ ነቢይ ነበር። በዚህ ታሪክ የነቢዩ ኤልያስን እምነትና የእግዚአብሔርን ታላቅነት እንዳስሳለን። ይህ የነቢዩ ኤልያስ አስደናቂ ታሪክ ነው። አንድ ቀን ነቢዩ ኤልያስ ከጸሎት ተነስቶ ሳይፈራና ሳያመነታ በቀጥታ ወደ ንጉሡ አክዓብ ቤተ መንግሥት ሄደ። እስቲ አስቡት፣ ብቻውን የመንግሥትን ኃይልና ሥልጣን ሁሉ በያዘ ንጉሥ ፊት ቆሞ እንዲህ አለ። በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይኖርም፣ እንደተናገረውም ሆነ። ለ3 ዓመት ከመንፈቅ ሰማይ ዝናቡን ከለከለ፣ ምድር ደረቀች፣ እህል ጠፋ፣ ረሃብ ነገሰ። ሕዝቡ በጣዖት አምልኮ ምክንያት የዘራውን ማጨድ ጀመረ። ነቢዩ ኤልያስ ግን በዚህ ሁሉ መሃል አንድ እውነትን አጥብቆ ይዞ ነበር፣ እግዚአብሔር ታማኝ አምላክ መሆኑን። እግዚአብሔርም አልተወውም። በኮራት ተራራ ተቀምጦ ቁራዎች ከሰማይ ምግብ እያመጡለት ምንጭ ፈልቆለት ይጠጣ ነበር። ዓለም ሁሉ ቢደርቅ ላመኑት ልጆቹ የእግዚአብሔር የምህረት ምንጭ አትደርቅም። ከዚያም እግዚአብሔር የሕዝቡን ስቃይ ለነቢዩ ሊያሳየው ቁራዎችን ከለለበት። ወደ ሰራብታ ምድር እንዲሄድ አዘዘው። በዚያች ሀገር አንዲት ምስኪን መበለት አገኘ። እርሷም እንጨት ትለቅም ነበር። ይህች ሴት የነበራት የመጨረሻው እፍኝ ዱቄትና ጥቂት ዘይት ብቻ ነበር። ያንን ጋግራ ከልጇ ጋር ተቃምሳ ሞትንም ይጠብቁ ነበር። በዚያ የመጨረሻ ሰዓት ነው የእግዚአብሔር ሰው ወደ እርሷ የመጣው። እባክሽን ያለሽን አምጪና መጀመሪያ ለኔ ስጪኝ አላት። ጥያቄው እብደት ይመስላል። ላለው ሰው መስጠት ቀላል ነው። ለመሞት ለተዘጋጀ የመጨረሻ ጉርሻ ለቀረው ሰው ግን ይሄ ምን አይነት ፈተና ነው? እርሷ ግን በእምነት ታዘዘች። ያቺን የመጨረሻ እንጀራዋን ሰጠችው። ነገር ግን ያልተጠበቀ ነገር ተፈጠረ። የዱቄቱ ማድጋ አልጎደለም፣ የዘይቱንም ማሰሮ አልታጣም። ቤቷ በበረከት ተሞላ። እምነቷም እርሷንና ልጇን አተረፈ። ታሪኩ በዚህ አያልቅም። ከጥቂት ጊዜ በኋላ የዚያች መበለት ልጅ ታሞ ሞተ። ወይ መከራ! በረከትን ያየችበት ቤቷ የሐዘን ቤት ሆነ። ወደ ነቢዩ ጮኸች። ኤልያስም ሕፃኑን ወስዶ ወደ ሰገነቱ አወጣው። በልጁ ላይም 3 ጊዜ ተዘርግቶበት ጸለየ። አቤቱ አምላኬ ሆይ የዚህን ልጅ ነፍስ ወደ እርሱ መልስ ብሎ ጮኸ። እግዚአብሔርም ጸሎቱን ሰማ። የሞተው ልጅ ነፍስ ተመልሳለት ተነሳ። ከ3 ዓመት በኋላ ኤልያስ እንደገና ወደ አክዓብ ፊት ተመለሰ። ትልቁ የፍልሚያ ቀን ደርሶ ነበር። የቀርሜሎስ ተራራ ላይ 450 የበዓል ነቢያትና 400 የአግሎብ ነቢያት በአንድ ወገን፣ የእግዚአብሔር ሰው የሆነው ኤልያስም ብቻውን ቆሞ ነበር። ሕዝቡም ሁሉ ከበው ይመለከቱ ነበር። ኤልያስ ወደ ሕዝቡ ዞሮ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አላቸው። ውድድሩ ተጀመረ። የበዓል ነቢያት ከጠዋት እስከ ቀትር ድረስ በዓል ሆይ ስማን እያሉ ጮኹ፣ ዘለሉ፣ ሰውነታቸውንም በካራ ይቧጭሩ ነበር። ነገር ግን ምንም ድምፅ አልነበረም፣ የሚመልስላቸውም አልነበረም። ጣዖት ሕይወት የለውምና። ከሰዓታት ጩኸት በኋላ የኤልያስ ተራ ደረሰ። የፈረሰውን የእግዚአብሔርን መሠዊያ አደሰ። 2 መስፈሪያም ውሃ በላዩ ላይ አስፈሰሰ። ከዚያም በሙሉ ልቡ በእርጋታ ጸለየ። የአብርሃምና የይስሐቅ የእስራኤልም አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ እንደሆን ዛሬ ይገለጥ፣ ስማኝ፣ አቤቱ ስማኝ። ገና ጸሎቱን ሳይጨርስ የእግዚአብሔር እሳት ከሰማይ ወርዳ መስዋዕቱን፣ እንጨቱን፣ ድንጋዩን፣
አፈሩን በጉድጓዱም የነበረውን ውሃ በላች። ሕዝቡም ይህን ሲያይ በፍርሃት ተደፍቶ እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። በዚያው ቅጽበት ለ3 ዓመት ተኩል የተዘጋው ሰማይ ተከፍቶ ታላቅ ዝናብ ዘነበ። የኤልያስ ተጋድሎ ግን በዚህ አላበቃም። ንግሥት ኤልዛቤል ልትገድለው ምላ ተነሳች። ለእውነት መቆም ዋጋ ያስከፍላል። በሌላ ጊዜም ናቡት የተባለ አንድ ምስኪን ሰው አባቶቹ የሰጡትን የወይን ቦታ ለንጉሡ አልሸጥም ስላላቸው በሐሰት ምስክር አስገድላ መሬቱን ስትነጥቀው ኤልያስ እንደገና ፊት ለፊት ሄዶ ስለተበደለው ሰው ተሟገተ። የንጉሡንና የንግሥቲቱን ኃጢአት ነገራቸው። ሳይፈራ ለእውነትና ለፍትህ ቆመ። በመጨረሻም ይህ ታላቅ ነቢይ ሞትን ሳይቀምስ ምድራዊ አገልግሎቱን ሲፈጽም እግዚአብሔር ከሰማይ የእሳት ሰረገላና ፈረሶችን ልኮ ነጠቀው። ደቀ መዝሙሩ ለነበረ ነቢዩ ኤልሳም መጎናጸፊያውን ትቶለት በእጥፍ ድርብ መንፈስ እንዲያገለግል አደረገው። ሙሉ ታሪኩን አንደኛ ነገሥት ከምዕራፍ 16 ጀምሮ ተጽፎ ይገኛል። በዛሬው ታሪካችን ላይ ያላችሁን ማንኛውንም ሐሳብ ወይም ጥያቄ ከታች በኮሜንት መስጫው ላይ አካፍሉን። የእናንተ ተሞክሮ ለሌሎች ብርታትና መልስ ይሆናል። ሌሎች ወንድምና እህቶቻችን ጋር ይደርስ ዘንድ ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መንፈሳዊ ትምህርቶችን ስንለቅ ወዲያው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።